ደክሞኛል ትላላችሁ ዝያለው ትላላችሁ ነገር ግን ደክሟችሁም ዝላችሁም እንዳልሆነ ብነግራችሁስ መንፈሳችሁ ነው የተራበው እንቅልፍ ማጣታችሁም አይደለም የህይወታችሁ ምክንያት ፐርፐዝ መጠራታችሁ በመግደሉ ነው ልዩነቱን ላሳያችሁ 8 ሰዓት ተኛላችሁ ምግባችሁን ትበላላችሁ ስራችሁን አቁማችሁ እንኳን እረፍት ትወስዳላችሁ ይሄን ሁሉ አርጋችሁ እንኳን የባዶነት ስሜት ይሰማችኋል ለምንድን ነው ምክንያቱ ሰውነታችሁን እየመገባችሁት ነው ነገር ግን ነፍሳችሁ እየተራበች ስለሆነ ነው ሞቲቬሽን ከማረፍ አይደለም የሚመጣው ትክክለኛው ነገር ጋራ የተቃና መንገድ በመያዝ ነው የሚመጣው የምታደርጓቸው ነገሮች ከተጠራችሁበት ዓላማ ጋራ የማይስማማ ሲሆን ተደክማል በአካል ሳይሆን በመንፈሳችሁ አንበሳው የአንድ ከበግ ጋራ እንዲያድግ የተደረገ የአንበሳ ታሪክ አለ ይሄ አንበሳ በጎቹ የሚበሉትን ይበላል በጎቹ ሲተኙ አብሯቸው ይተኛል የሚያደርጉትን በሙሉ ያደርጋል አንድ ቀን በውሃ ውስጥ የራሱን ፊት ነጸብራቅ ይመለከታል ከዛን ማን መሆኑ ይገነዘባል ይሄ አንበሳ ደክሞት አልነበረም እንደ በጎቹ የሆነ እንደዛ የሆነበት ምክንያት ከተፈጥሮ በታች እየኖረ ስለነበረ ነው ያ ማለት እናንተ ናችሁ ደካማ አይደላችሁ እንዲሁ እናንተን ትንሽ እንድትሆኑ በሚያደርጓችሁ ረብሻ ዲስትራክሽኖች ውስጥ ተከባችሁ ስላላችሁ ነው በዚህም ምክንያት ደግሞ መንፈሳችሁ እንፋሽ አጥሮታል ዘመናዊ ህይወት እያንዳንዷ የምታደርጓት ስክሮል እያንዳንዷ ኖቲፊኬሽን እያንዳንዷ የውሸት ዶፓሚን ትኩረታችሁን ብቻ አይደለም ኃይላችሁን እያሟጠጠ በየመቶ አቅጣጫ እየተጎተታችሁ ነው ያላችሁት ነገር ግን የትኞቹ የእናንተ አይደሉም እውነት ነው በዚህ መልኩ ከሆነ ለምን አይደክማችሁ ራሳችሁን ሁሉም ነገር ውስጥ እየከተታችሁ ነው የምርም ዋጋ ካለው ነገር ይልቅ የውሸት እሳት እናንተ እሳት ናችሁ እና ደግሞ የምትመግቡት ነገር ያድጋል እናንተ ራሳችሁን ምቾትን ረብሻን መዝናኛን ነው እየመገባችሁ ያላችሁት ነገር ግን የጥሪያችሁ ዓላማ ትኩረታችሁንና ዲሲፕሊንን ነው የተራባችሁት ከዛ ደግሞ ለምን ይሄ እሳታችሁ መያያዝ እንዳቆመ ይገርማችሁ መንፈሳችሁን እየገደለ ያለውን እሳት መመገብ አቁሙ ነፍሳችሁን የሚያበራውን መመገብ ጀምሩ መፍትሄው የበለጠ እንቅልፍ አይደለም የበለጠ እረፍት ያስፈልጋችሁ የበለጠ ተልእኮ ነው የሚያስፈልጋችሁ ከትክክለኛው ነገር ጋራ የተቃናችሁ ስትሆኑ እውነተኛን ነገር ስታሳዱ ሌላውን ሁሉንም ነገር ስትዘጉ ድካም አይሰማችሁ በህይወት እንዳላችሁ ነው የሚሰማችሁ ያንን ነገር ነው ብዙ ሰዎች ያጡት ተጨማሪ ኃይል ሳይሆን ትርጉም ያለው ህይወት ሚኒንግ ይሄ የማንቂያ ደውላችሁ ነው አቬሬጅ ለመሆን አይደለም የተወለዳችሁት ታላቅነታችሁን በሚገድል የአኗኗር ዘይቤ ውስጥ በመቀርቀራችሁ ምክንያት ነው ይሄ የሆነው ታላቅነታችሁን በሚገድል የአኗኗር ዘይቤ ውስጥ በመቀርቀራችሁ ምክንያት ነው ይሄ ውስጣችሁ ያለው አንበሳ የማንቂያ ጊዜው አሁን ነው መስታወት ውስጥ ለመመልከት ጊዜው አሁን እናም ማን መሆናችሁን በደንብ አስታውሱ አልደከማችሁ አቅጣጫ ወይንም መቃናትን ያጣችሁት ኩረታችሁን አስተካክሉ የተጠራችሁበትን ዓላማ እንደገና መልሳችሁ ያዙት እናም የበለጠ ኃይል ይኖራችኋል